ዘቢዳር ተራራ በጣም በሚገርም ሁኔታ ሁሌም ሳልፍበት በጣም የሚገርመኝ ነው። ይሄ ማሳያችሁ ስለማይመች ነው። በህዝብ መኪና ነው እየሄድኩ ያለሁት፣ በሚኒባስ ነው። ስለማይመች ነው እንጂ በጣም በቃ ተፈጥሮ እንዴት ደስ እንደሚላችሁ። ሰው ደግሞ ዛፍ ተክሎበታል፣ ምን አድርጎታል፣ በቃ ተንከባክቦታል የአካባቢው ሰው እና በጣም ደስ ይላል። ዘቢዳር ተራራ ያለው ሁኔታ ይሄንን በቃ እንዴት ደስ ይላል። በቃ የሚያስፈራ ነገር አለው ደግሞ የሆነ ቦታ ጉም በጣም በቃ ጉም ይዞን ማለት ነው፣ ጭጋግ በቃ ምንም አናይም ነበር። ፓውዛ አብርተው ነበር ሁሉም መኪና የሚያልፉት። መኪና ሲተላለፍ ምናምን በቃ አሁን አስሮ ነው የሚወርደው። እኛ አሁን ቁልቁለት እየወረድን ነው፣ አስሮ ነው የሚወርደው። ሲወርድ ራሱ በጣም በቃ ከሚገርማችሁ በላይ ደስ የሚል ቦታ ነው። እስቲ ሄዳችሁ የምታውቁ ሰዎች እንትኑ ላይ ኮሜንት አድርጉኝ። ጉራጌዎች እንዴት ደስ ናችሁ፣ እንዴት ፍቅር ናችሁ። በጣም በቃ እዛ ያላቸው ፍቅር ለሰው ለምን ያቁኛል አያቁኝም አይደለም፣ ሁሉንም አቅፈው ደስ እንኳን ደህና መጣ ምን ነው የሚሉት። በቃ እዛ እርስ በራሳቸው ያላቸው ፍቅር፣ እርስ በራሳቸው ያላቸው ክብር። አረ ኢትዮጵያዊነቴን እንድወድ አድርጋችሁኛል። እናመሰግናለን። የኢትዮጵያ እናንተ የኢትዮጵያ ሞተሮች እናመሰግናለን። በጣም ደስ ትላላችሁ። ዘቢዳር ተራራን ደግሞ በጣም ወድጄዋለሁ። እኔ እንደ ጂኦሎጂ ተማሪ በጣም ተፈጥሮን አድናቂ ነኝ። በጣም ተፈጥሮን ነው እወዳለሁ። እዛ ደግሞ ባየሁት ገጠር ሄጄ ጎብኝቼ ምን ብዬ ስመለስ እንደዚህ ዘቢዳር ተራራ ፎካ ብሎ ደግሞ ስታየው የሆነ ልብን ስትር ያደርገዋል እና በጣም ደስ ይላል። ይሁት እስቲ ቀሪውን ለእናንተ ትቼላችኋለሁ። የተሰማችሁን ነገር ደግሞ ኮሜንት ላይ አድርጉኝ። ሰብስክራይብ፣ ላይክም ሼርም እያደረጋችሁ ኮንኩት።